ሰላም እንዴት ናችሁ? ዛሬ ይሄንን የመሰለ ፔስቶ ፓስታ ከመሽሩም ጋር አብሬ ሰርቻለሁ። እሱን ለመስራት መጀመሪያ ፔስቶውን እናዘጋጃለን። እሱን ለማዘጋጀት የቤዝል ቅጠል፣ ነጭ ሽንኩርትና ይሄኛውን የኦቾሎኒ ዘር ነው የተጠቀምኩት። ኖርማሉንም መጠቀም ይቻላል። ከዛ በኋላ ጨውና ኦሊቭ ኦይል አድርገን እንፈጫዋለን። የጾም ስለሆነ እየሰራ ያለሁት ያው ፓርሜዛን ቺዝ አልጨመርኩም። ጾም ባልሆነ ጊዜ ግን ፓርሜዛን ቺዝ ጨምራችሁ ብትጠቀሙት በጣም ነው የሚጣፍጠው። ከዛ ሽንኩርታችንን እንጠብሳለን። ሽንኩርታችንን ከጠበስን በኋላ መሽሩም ወይም ደግሞ እንጉዳይ አድርገን እሱንም ከጠበስነው በኋላ ፔስቶአችን ይሄንን መስሎልናል። ወደ ጠበስነው መሽሩም እንጨምራለን። እሱንና የፓስታ የቀቀልንበትን ውሃ እናደርግበታለን። ከዛ የቀቀልነውን ፓስታ ደግሞ ላይ እንጨምርና ማደባለቅ ነው። ከዛ ፔስቶአችን መብሰል የለበትም፣ እንደዚሁ ከለሩን እንደሆነልን እንዲወጣልን ማለት ነው። ከዛ ሳምረን እናቀርበዋለን። በጣም ነው የሚጣፍጠው። በጾም ወቅት ደግሞ አሪፍ አማራጭ ነው። ሁላችሁም ሰርታችሁ ሞክሩት። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናችኋለሁ። ቻው